ዛሬ አምላካችን አላህ ሱብሓነሁ ወተዓላ ከፍ ያለበት እንዲሁም ደግሞ ኢስላም ከፍ ያለበት በርካቶች የኢስላምን መልካምነት የኢስላምን እውነተኝነት ያዩበት የተገነዘቡበት ቀን ስለሆነ አላህ ምስክሬ ነው። እንቅልፌ ራሱ ጠፋ። እኔ ሌሊት አንግቼ አላውቅም ቆይቻለሁ፣ ግን በጣም ነው ደስ ያለኝ። ለአላህ ምስጋና ይገባው፣ ለአላህ ምስጋና ይገባው፣ ለአላህ ምስጋና ይገባው። አምላካችን አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ ከነቢያቶች አድርገን። ነቢያቶች ጀምረውት የሄዱትን ነገር እናንተ ጨርሳችኋል፣ ኑ ከነቢያቶች ጋር ነው እንዳቸው ከሚባሉት ያድርገን። ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን። ነቢያቶች እኛ ከእናንተ ከሰዎች ምንም እንዳንጠይቃችሁ ክፍያም አንጠይቃችሁ እንዳችን እስከ ዓለማቱ ጌታ ከአላህ ነው ይሉ ነበር። ያሰላም ያሰላም፣ አላህ ከነሱ ያድርገን። ይህ ሁሉ የአላህ ሱብሓነሁ ወተዓላ ስራ ነው፣ የኛ አይደለም፣ የኛ አይደለም፣ የኛ አይደለም፣ የእርሱ ብቻ ነው። እርሱ ነው ይሁን ሁሉ የሰራው። ሁሉም ጸጋ የእርሱ ነው፣ ሁሉ ነገር ከእርሱ ነው። ለእርሱ ምስጋና ይገባው። ነቢያቶች በጣም ያመሰግኑት ነበር፣ በደንብ ያውቁታልና። ነቢያችን ሰለላሁ ዐለይሂ ወሰለም በተለይ አህመድ የተባሉት ዝም ብሎ በከንቱ እንዳይመስላችሁ። አህመድ ማለት ከማንም በላይ አምላኩን ያመሰገነ ማለት ነው። በትንሹ በትልቁ በሁሉ አላህን ያመሰግኑ ነበር። በጣም አመስጋኝ ነበሩ። እናታችን አይሻ ስትገልጻቸው ካነ ነቢዩ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ፣ ነቢ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው አላህን ያመሰግኑ ነበር። አምላካችን አላህ ወይ ምስጋና ለአንተ ይገባ። እውነት እንዲገለጽ ስላደረግ፣ ሐሰት እንዲወድቅ ስላደረግ፣ ለበርካቶች እውነት እንዲበራ ስላደረግ፣ የነቢያቶችህን መንገድ ስላሳያቸው ለአንተ ምስጋና ይገባ። አምላካችን አላህ አልሐምዱሊላህ፣ አልሐምዱሊላህ። ከምንም ነገር በላይ ነው የተደሰትኩት። አላህ በምን መደሰት እንዳለብን በቁርአን ሲናገር ታውቃላችሁ? ሰዎች በጀማዓ እየሆኑ ወደ ዲን ወደ ኢስላም ሲገቡ ሙሐመድ ተደሰት እኔንም አመስግነኝ አለ። ቃለ ሱብሓነሁ ወተዓላ ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። ያ ሰላም! ነቢዩ ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ በገቡ ጊዜ እንዳለ በጀማዓ እየሆኑ እየመጡ ሰዎች እስልምናን ይቀበሉ ነበር። በቀን 10፣ 20፣ 30 በርካታ እየሆኑ በዚህ ጊዜ የቁርአን አንቀጽ ወረደ። ኢዛ ጃአ ነስሩላሂ ወልፈትሕ፣ ሙሐመድ ሆይ የአላህ ድል እንዲሁም ደግሞ የአላህ እርዳታ ለእናንተ በመጣ ጊዜ፣ ለአላህ መክፈት መካን በከፈቱ ጊዜ ማለት ነው። ይሄ ለአንተ በመጣ ጊዜ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ፣ ሰዎችንም በግሩፕ እየሆኑ ወደ አላህ ዲን ወደ ኢስላም ሲገቡ በምታይ ጊዜ ፈሰቢሕ ቢሐምዲ ረቢክ፣ ጌታህን በማመስገን አጥራው፣ ወስተግፊርሁ፣ ምህረትንም ለምነው፣ ኢነሁ ካነ ተዋባ፣ እርሱ ወደ ባሮቹ ተመላሽ ወይንም የባሮቹን ንስሐ ተቀባይ የሆነ አምላክ ነውና። ስለዚህ አላህ ሱብሓነሁ ወተዓላ ወደ ዲን በሚገቡ ጊዜ ሰዎች እኔን አመስግኑ፣ ይህ ልታመሰግኑብኝ የሚገባ ነገር ነው ብሎናልና አምላካችን አላህ ሱብሓነሁ ወተዓላ ወይ ምስጋና ይገባህ ስላለው ጸጋ በስራችን ላይ ኢኽላስ ወፍቀን ለስሙ ላይ ከሰሩት እንዳታደርገን፣ እንደው ያም ካለብን እንኳን ይቅር በለንና ከነቢያቶችህ አድርገን ነገ ወልቂያማ። አሰላሙ አለይኩም።